ዛሬ ለየት ያለ ቶፒክ ነው ይዤላችሁ የመጣሁት። የዛሬ ቶፒክ ስለ ኮምፒውተር ነው። በጣም ሁላችንም የምናውቀው የምንጠቀመው እኔም እዚህ ጋር አጠገብ ያለው ኮምፒውተር ስለሱ ነው ዛሬ የምናወራው። የዚህ ኮምፒውተር አጀማመር ታሪክ ውስጥ ስኬት ውስጥ እዚህ ላይ እንዴት ደረሰ የሚለው እናወራለን። ለቻናሉ አዲስ የሆናችሁ ሰዎች እዚህ ቻናል ላይ የስኬታማ ቢዝነሶች እንደዚሁም የስኬታማ ሰዎች ታሪክ ተሞክሮ እያወራን ዲስካስ የምናደርገው እንደዚሁም ደግሞ ለራሳችን እንዴት ኢምፕሊመንት ማድረግ እንችላለን፣ ኢትዮጵያ ውስጥም እንደዚህ አይነት ነገር መጀመር የምንችል ከሆነ እንዴት እንጀምራለን የሚለውን ዲስካስ የምናደርግበት ቻናል ነው። ከዛ በተጨማሪ ደግሞ እንግዶች እየጠራን በፖድካስት መልክ ዲስካስ እናደርጋለን ማለት ነው። እንግዶቹ ብዙ ጊዜ በራሳቸውና በዙሪያቸው ስኬታማ የሆኑ ሰዎች ናቸው። የነዛ ሰዎች ተሞክሮ ደግሞ እየሰማን ከነሱ የተማረን ኤክሴል የምናደርግበት ነው። ይሄ ቪዲዮ የምትወዱት ይመስለኛል። እስከመጨረሻ ድረስ ተከታተሉን። ይህም ፓርት ኦፍ ፖርሽን የምታቀርብልን ሜሮን ትሆናለች። እስከመጨረሻ ድረስ ቻው። People that look for great ideas to make money, aren't nearly as successful as those who say, okay, what do I really love to do? What am I excited about? What do I know something about? What's kind of interesting and compelling. ዛሬ የምናየው ሰው ሚካኤል ደሊ ይባላል። በቢሊዮኖች የሚቆጠር ዶላር የሚያንቀሳቅስ ግዙፍ ኩባንያ መስራች ነው። ነገር ግን ወደዛ ከመድረሳችን በፊት እሱም ልክ እንደኛ ህልም፣ ፍርሃትና ከወላጆች የሚመጣ ግፊት የነበረበት ልጅ እንደነበር እናስታውስ። I think you have to be able to experiment and make mistakes. ሂውስተን ቴክሳስ በ1965 ሚካኤል ደል ተወለደ። ቤተሰቡ የተረጋጋ ህይወት እንዲኖረው ስለሚፈልግ ዶክተር ሁን የሚል ቃል በቤት ውስጥ ብዙ ጊዜ ይሰማ ነበር። ነገር ግን ሚካኤል ብዙም አይስበውም ነበር። ገና በ12 ዓመቱ እያለ ከጓደኞቹ ጋር ኳስ መጫወት ሲገባው እሱ ግን የቴምብር ሽያጭን እንዴት መስራት እንዳለበት ያስብ ነበር። ቴምብር በመሸጥም $2,000 አገኘ። ወላጆቹ አሪፍ ነው፣ ነገር ግን ትምህርት ላይ አተኩር በማለት ያሳስቡት ነበር። ገንዘብ ማግኘት የሚችልበትን ሁኔታ ያስብ የነበረው ሚካኤል በ15 ዓመቱ አፕል ኮምፒውተርን ገዛ። ብዙዎች ጌም በሚጫወቱበት ሰዓት እሱ ግን ውስጡ ምን እንዳለው ለማወቅ ይጓጓ ነበር። ውስጡን በመክፈትም ኮምፒውተርን እንደ መጫወቻ ሳይሆን እንደ የወደፊት ቋንቋ ተመልክቶ ያስብ ጀመር። በዛን ጊዜ የራሱን ህይወት መንገድ መምረጥ እንዳለበት የተረዳው። በ1983 ዓ.ም ሚካኤል የቴክሳስ ዩኒቨርሲቲ የሕክምና ቅድመ ዝግጅት ተማሪ ነበር። በየቀኑ በህሊና ውስጥ ትግል ያደርግ ነበር። እሱም ወላጆቹን ማስደሰት አሊያም ውስጥ የሚነግረውን ነገር መከተል። የህይወቱን ለውጥ ያመጣው በዩኒቨርሲቲ ግቢ ውስጥ የኮምፒውተሮች የሚሸጡበት መንገድ ፍትሃዊ እንዳልሆነ ይመለከታል። ኮምፒውተሮቹ ከአንድ ሰው ወደ ሌላ ሰው ሲዘዋወሩ ዋጋቸው ያለ ምክንያት እየጨመረ ይሄዳል። ሚካኤል ይህንን ኢፍትሃዊ ሲመለከት ለምን በቀጥታ ከአምራች ገዝቼ የደንበኛውን ፍላጎት በትክክል አሟልቼ ለሱ አልሸጥም የሚል ሀሳብ ይመጣል። የዶርም ክፍል ቁጥሩ 2713 የትውልድ ቦታው ሆነ። የድሮ መማሪያ መጽሐፍቶችን ወደ ጎን በማለት የኮምፒውተር ክፍሎችን ማዘዝ ጀመረ። ጓደኞቹ ለፈተና ሲያጠኑ ሚካኤል የመጀመሪያዎቹን የንግድ ትዕዛዞች ይጽፍ ነበር። በአመቱ መጨረሻ $80,000 ገቢ ያገኘ። ይህ ገንዘብ ከወላጆቹ የገንዘብ ድጋፍ ሳይሆን የራሱ የላብ ውጤት ነበር። ወላጆቹ ከዩኒቨርሲቲ እንደሚያቋርጥ ለመንገር ሲል ፈራ ተባ ብሎ ነበር። ነገር ግን የሕክምና ትምህርትን፣ የቤተሰብ ተስፋ፣ የተረጋጋ ህይወትን ወደ ጎን መተው ማለት እንዳልሆነ በራሱ ማሳየት ስለሚፈልግ በ19 ዓመቱ ፊሲስ ሊሚትድ ተመሰረተ ወይም ዴል። የሰራው የብቸኝነት ውሳኔ ዓለማችንን ለወጠ። ዴል አደገ። በ1992 ሚካኤል በ27 ዓመቱ የፎርቹን 500 ኩባንያ ወጣት መሪ ሆነ። በዚያን ጊዜ በዓለም ላይ ካሉት ታላላቅ የንግድ ሰዎች ጋር መቀመጥ ችሏል። ነገር ግን ይህ ስኬት ከባድ የኃላፊነት ሸክም አመጣ። በ90ዎቹ አጋማሽ የኮምፒውተር ገበያው ተቀየረ። የዴል የላፕቶፕ ስልት አልሰራም። ኩባንያው ትልቅ ኪሳራ ደረሰበት። ኢንተርኔት ዴል ኮምፒውተሮች ኦንላይን መሸጥ ሲጀምር የነበረው የመጀመሪያው ብልሃት እንደገና ሰራ። I think Dell was like one of the first companies to sell on the internet, right? Yeah, well, so we were selling direct, right? Yeah. Like people would call us on the phone, and we used to have these rooms with like a gazillion fax machines, and they would send us the orders on faxes. It was crazy. ይህ የሚያሳየው አስፈሪ ስህተት እንኳን ለትልቅ ለውጥ በር መክፈት እንደሚችል። በ2004 ሚካኤል የዋና ስራ አስፈጻሚነቱን ለቆ ወጣ።
ምናልባት ድካም፣ ምናልባት የጊዜ መፈለግ። ነገር ግን ከ3 ዓመት በኋላ ዴል ማሽቆልቆል ጀመረ። በ2007 ሚካኤል ወደ ኃላፊነቱ ተመለሰ። ይህ ቀላል አልነበረ። ቤተሰቡንና የዕለት ተዕለት ኑሮውን ለኩባንያው ሰጥቷል። ስለዚህ ከዚህ ታሪክ ምን እንማር? አንደኛ፣ የውስጣችንን ድምፅ መስማት። መምህራን፣ ማህበረሰብ፣ ሁሉም ሊመክሩን ይችላሉ። ነገር ግን የእውነተኛ ስኬታችን መንገድ የሚጀምረው እኛ ከምናውቀው ጥልቅ ፍላጎት ነው። ሚካኤል በዶክተርነት ፋንታ የዶርም ክፍል መርጧል። አሁን ያለህበት ወይም ያለሽበት ቦታ የሌሎች ፍላጎት ነው ወይስ የራሳችን ህልም ነው የሚለውን መጠየቅ ይኖርብናል። እንደነዚህ አይነት ሀሳብ አስተያየት እንዲደርሳችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ